እንዲሁም አንድ አባት ጋር መተው አንድ ሰው ኃጢአት እንደሰራ ብዙ ነገራቸውና ልክ ነገራቸው ሲጨርሱ በቃ ሁለት ስገድ ብለው አሰናበቱት። በጣም ብዙ ኃጢአት ነው የሰራው እና በጣም ተደነቁ። ያ ሰውዬ ደስ ብሎት ሄደና እኛ ካህን የበቁ ስለነበሩ እግዚአብሔር ያንን ሰው ካሰናበቱት በኋላ በቤተ መቅደሱ ተገለጠላቸውና ምን ሆነው ነው ያጠፋውን ጥፋት እየሰሙ የበደለውን በደል እያወቁ ሁለት ስገድ እንዴት ይሉታል አሉ። አምላኬ ሆይ አሉኝ ካህን፣ እኔ እንዲያውም ጨካኝ ነኝ፣ አንተ ብትሆንማ ኖሮ ኃጢአት ተሰረየችልህ ዝም ብለህ ሂድ ነበር የምትለው አሉት። የእግዚአብሔር ምህረት እንደኛ ኃጢአት አይደለም። እዚህ ለንስሐ በደንብ ነው መፋጠን መቻል ያለብን ክርስቲያኖች፣ እንዳሰብነው ስለማያደርግ አምላካችን ማለት ነው። አሁን አብዛኛው ሰው ንስሐ የማይገባው ግን ለምንድነው ተብሎ ቢጠየቅ የሰራው በደል ይገስፍበታል ከእግዚአብሔር ምህረት ይልቅ። እግዚአብሔር እንዲሰርቼ ይምረኝ ይሆን ይላል። ለምን አይምርም እግዚአብሔር? አባ ጊዮርጊስ ለዛ እኮ ነው የተራበ ሆድ ለምግብ እንደሚቸኩል ሁሉ እግዚአብሔር አምላክም የበደሉት ሰዎች ማረን ሲሉት ለመማር እንዲሁ ይፈጥናል ይላል። እህል የሚበላ ሰው እህል ለመብላት ፈልጎ የራበው ሰው እንዴት እንደሚበላ አይታችሁታል አይደል? እግዚአብሔር ማረኝ የሚሉትን ሰው ለመማር እንዲፈጣን